ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምሩክታይት ብርሃን ነኝ። አብራችሁን ቆዩ። የወጣቶችን ሁሉን አቀፍ ተሳትፎና ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑን በካፋ ዞን የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ገለጸ። በፓርቲው ሁለተኛ መደበኛ ጉባኤ የተላለፉ ውሳኔዎችና አቅጣጫዎች ላይ የብልጽግና ፓርቲ ወጣቶች ክንፍ ሚና በሚል መሪ ቃል በቦንጋ ከተማ ውይይት አካሂዷል። ቤተልሔም እምሩ ተጨማሪ አላት። በመድረኩ የመክፈቻ ንግግር ያደረጉት የካፋ ዞን የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይል እንደገለጹት ወጣቶች የሀገር ግንባታ ላይ የድርሻቸውን የተወጡ እንደሆነ ገልጸው ብልጽግና ፓርቲ ወጣቶችን ተጠቃሚነት ለማረጋገጥ እየሰራ ነው ብለዋል። የመጀመሪያው የተላለፈው ውሳኔ የጠንካራ ፓርቲ ግንባታን አጠናክሮ ማስቀጠል ነው። እንደምታውቀው ፓርቲያችን ወደ 10 የሚሆኑ ነጥቦችን አስቀምጧል። በትኩረት የሚሰሩ እስከ 3ኛ ጉባኤ ድረስ በትግል የሚመሩ አቅጣጫዎችን አስቀምጧል። ከተቀመጡ አቅጣጫዎች መካከል ግንባር ቀደምና ለሁሉም አቅጣጫዎች ወሳኝ የሆነ የፓርቲ ማጠናከር ስራ ላይ በትኩረት እንሰራለን ማለት ነው። ፓርቲን ለማጠናከር በትኩረት እንሰራለን ስንል የመጀመሪያው የአመራርና የአባላት ብቃትና ጥራትን የማሳደግ ስራ ላይ ትኩረት ይደረጋል። በዛሬው መድረክ ስናይ የመጀመሪያው የክንፉን አመራር ብቃትና የክንፉን አመራር ጥራት እንዲሁም ደግሞ የክንፉን አባል ብቃትና የክንፉን አባል ጥራት ላይ ትኩረት ተደርጎ ቀጣይ የሚሰራ ይሆናል። የዛሬ መድረክ ዋነኛ ዓላማው ለዚህ ለተቀደሰ ዓላማና ሐሳብ ወይም ተግባር የክንፉን አመራርና አባላትን በመላ ለማዘጋጀት ነው። ከዛ በማስከተል የአባላትና የአመራር ጥራት የማሻሻል ስራ ይሰራል። የሚዘና ስርዓት ይዘረጋል። የተዘረጋውን የሚዘና ስርዓት ወደ ውጤት የመቀየር ስራ በትኩረት ይሰራል ማለት ነው። አቶ አጥናፉ አክለው የሚዲያ ነጻነትና ሐሳብን በነጻ የመግለጽ መብት እንደተጠበቀ ሆኖ አፍራሽ ተልዕኮ ይዘው ሚዲያውን ለግጭት ለብጥብጥና ለወንጀል በሚጠቀሙ አካላት ላይ ሕግ የማስከበር ስራ ይሰራል ብለዋል። በማህበራዊ ዘርፉን ብንመጣ በትምህርት፣ በጤና፣ በወጣቶችና ሴቶች ተጠቃሚነት ላይ ከፍተኛ ትግል በማድረግ ለውጥ ለማምጣት እንደ ሀገር ለውጥ ለማምጣት በአካባቢያችንም መሰረታዊ ለውጥ እንዲመጣ በጋራ የምንሰራ ይሆናል። በፓርቲያችን ውሳኔ ውስጥ ወቅቱ የዘመነ መረብ ወቅት ነው። ሚዲያና ኮሚኒኬሽን ላይ ጠንካራ ትግል ማድረግ ያስፈልጋል። ሚዲያና ኮሚኒኬሽን ላይ 2 ስራ ይሰራል። አንደኛው የሚዲያ ነጻነትና የሀሳብ ነጻነትን የመግለጽ መብት እንደተጠበቀ ሆኖ አፍራሽ ተልዕኮ ይዞ ሚዲያውን ለግጭትና ለብጥብጥ ለወንጀል የሚጠቀሙ አካላት ላይ ሕግ የማስከበር ስራ ይሰራል ማለት ነው። በተጨማሪም ደግሞ የብልጽግና አመራሮችና አባላት መላው ህዝብ በማሳተፍ ማህበራዊ ሚዲያውን ለገዢ ትርክት ግንባታ፣ ለህብረተሰባዊ አንድነት፣ ለእውቀት ሽግግርና የኢትዮጵያን እውነት ለመግለጥ የክንፉ አመራርና አባላት ሚዲያን ለመልካም ዓላማ እንዲጠቀሙ የማድረግ ስራ ላይ ትኩረት ተደርጎ ይሰራል ማለት ነው። የክልሉ የብልጽግና ፓርቲ ወጣቶች ክንፍ ጽህፈት ቤት ምክትል ኃላፊ ወጣት ወንዱ መንገሻ በበኩላቸው የሀገራችንን ብልጽግና ለማረጋገጥ ኃላፊነት የተጣለው ወጣቶች ላይ መሆኑን ተናግረው የመላው ክልላችን ወጣቶች ለሀገር ልማት፣ ለሰላም ግንባታ፣ ለህብረ ብሔራዊ አንድነትና ሌሎች ጉዳዮች ላይ ከፍተኛ አስተዋጽኦ ማበርከት አለባቸውም ብለዋል። ብልጽግና ፓርቲ ወጣቶች ክንፍ የበለጸገች ኢትዮጵያን እውን ለማድረግ በሚደረገው ጉዞ ውስጥ የወጣቶች ተሳትፎ ተጠቃሚ ለማረጋገጥ ዘርፈ ብዙ ስራዎችን በመስራት ላይ ይገኛል። በዛው ውስጥ የወጣቶች ተሳትፎ ተጠቃሚነት ለማሳደግ የተሰሩ ስራዎችና በቀጣይ የሚሰሩ ስራዎች ወደ ባህል ለማሻገር በብልጽግና ፓርቲ ሁለተኛ መደበኛ ጉባኤ የተወሰኑ ውሳኔዎች ላይ በትጋት በቁርጠኝነት በመፈጸም በመላው ወጣት እንዲሰጥና የዕለት ተዕለት ተግባር በማድረግ መፈጸምና ማስፈጸም በማስፈልጉ ይህ መድረክ ተዘጋጅቷል። ለሀገር ልማት፣ ለሰላም ግንባታ፣ ለማህበራዊ እድገት እና ብልጽግና በመጠቀም ምቹ ሁኔታ በመፍጠር የኢትዮጵያን ብልጽግና እውን ማድረግ ይጠበቅብናል። ለዚህም ደግሞ የክንፋችን አመራርና አባላት ድርብ ኃላፊነት እንዳለብን መዘንጋት የለብንም። የካፋ ዞን የብልጽግና ፓርቲ የወጣቶች ክንፍ ጽህፈት ቤት ኃላፊ ወጣት መንግስቱ በየነ በበኩላቸው የወጣቶችን ተሳትፎና ተጠቃሚነትን ለማረጋገጥ በብልጽግና ፓርቲ ሁለተኛ መደበኛ ጉባኤ አቅጣጫ ላይ የተቀመጡ ውሳኔዎችና
ሀሳቦችን ለወጣቱ ለማስረጽ ዓላማ ያደረገ ውይይት እንደሆነ ተናግረዋል። የብልጽግና ፓርቲ ወጣቶች ግን የበለጸገች ኢትዮጵያን እውን ለማድረግ የፖለቲካ ማህበራዊና ኢኮኖሚያዊ ገጽታ ያለው ሁለንተናዊ ብልጽግና ለማረጋገጥ በሚደረገው እንቅስቃሴ ውስጥ እንደ ዞናችን የፖለቲካል ተሳትፎ ካሉ 645 አመራር ውስጥ የወጣት ፖለቲካል ተሳትፎ 48% የደረሰ ሲሆን አሁንም ቢሆን በትኩረት መስራት ይጠበቅብናል። ባለፉት ወራት ብቻ በኢኮኖሚ ዘርፍ የወጣቶችን የተለያዩ ስራ ዘርፎች ለማሰማራት እና ተጠቃሚ ለማድረግ በተደረገው የተቀናጀ ትግል በገጠር በከተማ ጠቅላላ 43338 ከተለዩት ውስጥ ስራ ዕድል የተፈጠረላቸው 11145 ውስጥ 605 ሺህ በላይ ወጣቶች የክንፉ አባላት ስራ ዕድል ለመፍጠር ተችሏል። ባለፉት ዘመናት የወጣቱ የኢኮኖሚ ተጠቃሚነት ጉዳይ ጥያቄ ምልክት ውስጥ ከነበረበት ችግር ለማውጣት ፓርቲያችን ብልጽግና ባደረገው አዎንታዊ ምላሽ በመሰጠቱ በ3 ዓመታት ብቻ በስግሰጋ የገቡ ወጣቶችን ሳያካትት በሰፈራ ፕሮግራም ብቻ ከ14000 በላይ ሄክታር መሬት በማስተላለፍ ከ15000 በላይ ወጣቶች ተጠቃሚ ለማድረግ ተችሏል። አሁንም ተጠናክሮ የሚቀጥል ይሆናል። ለውይይት የተዘጋጀውን ሰነድ የፌዴራል ብልጽግና ፓርቲ ወጣቶች ክንፍ ምክር ቤት አባል በወጣት ፈቀደ አለሙ የቀረበ ሲሆን በቀረበው ሰነድ ላይ ውይይት ተደርጎበታል። በመጨረሻም ፓርቲው ትኩረት ሰጥቶ ከሚሰራባቸው በጎ ስራዎች አንዱ የሆነው የደም ልገሳ ፕሮግራም ተካሂዷል። የትምህርት ጥራትን ለማረጋገጥ የተጀመረውን ተግባር ውጤታማ ማድረግ የሚችሉ የጥናትና ምርምር ስራዎች እያከናወነ መሆኑን የቦንጋ ትምህርት ኮሌጅ ገለጸ። ኮሌጁ ባደረገው የጥናትና ምርምር መነሻነት በቦንጋ ከተማ በተመረጡ ትምህርት ቤቶች የክልል አቀፍ ፈተና ለሚወስዱ የ8ኛ ክፍል ተማሪዎች የማጠናከሪያ ትምህርት እየሰጠ ስለመሆኑም ተጠቁሟል። ዘገባው የባልደረባችን ሀብታሙ ወልደስላሴ ነው። ማርሽ ሴፉ ያቀርበዋል። ኮሌጁ በ3 ዘርፎች ጥናትና ምርምር መጀመሩን የተናገሩት ኮሌጁ ዲን በዋነኝነት በኮሌጁ የተከናወኑ ያሉትን ስራዎች ተናግረዋል። ከ2013 ጀምሮ ከትምህርት ጥራት ጋር ተያይዞ ያሉ ብዙ የጥናትና ምርምር ስራዎችን እየሰራን ነው ያለ ነው። ከትምህርት ጥራት ጋር ተያይዞ ያለው ችግር ያው ሁላችንም እንደምናውቀው እንደ ሀገር አሁን ብዙ ክፍተት ነው እየታየ ያለው። ከትምህርት ጥራት ጋር ተያይዞ ምንድነው ያ ችግር ከየት መጣ የሚለውን ያው እንደው ዝም ብለን በግምት ሳይሆን በጥናትና ምርምር ማስደገፍ አለብን የሚል ነገር ነው ያለው። ከዛ ጋር ተያይዞ የዚህ የጥራት ውድቀት ወይም የትምህርት ጥራት ስብራት ከየት መጣ የሚለው ነገር መታየት አለበት በሚል ብዙ የምርምር ስራዎችን በኮሌጃችን መምህራኖች እያሰራን ነው ያለ ነው። የትምህርት ጥራት ለማምጣት በሚያሰለጥኑት ተማሪዎች ላይ ትኩረት ሰጥተው በማስተማር ላይ ይገኛል ብሏል ዶክተር ዱባሌ ሳይለም። እዚህ ዓመት ከያዝነው ከጥናትና ምርምር ስራ አኳያ በተለይ ለተማሪዎች ድጋፍ ማድረግ ተማሪዎች ስንል በኮሌጅ ውስጥ የሚማሩ ተማሪዎች አሉ፣ ከኮሌጅ ውጭ የሚማሩ ተማሪዎች አሉ። በኮሌጅ ውስጥ የሚማሩ ተማሪዎችን በተመለከተ የተለያዩ ድጋፎችን እናደርጋለን። እኛ በ3ቱም ፕሮግራም ነው የምናሰለጥናቸው። በ3ቱ ፕሮግራም ስንል በዲግሪ በዲፕሎማና በሰርቲፊኬት በመደበኛ መርሃ ግብር እናሰለጥናቸዋለን። እነዚህን ተማሪዎች የማብቃት ኃላፊነትም ግዴታም አለብን ማለት ነው። ምክንያቱም እዚህ ጋር የምንሰጠው ነገር ለተማሪዎቻችን ለሰልጣኞቻችን የምናሳየው ነገር የወደፊት ስንቃቸው መሆኑ ብቻ ሳይሆን በሀገራችንም ላይ በሚያሳርፉት አሻራ ላይ ትልቅ ተጽዕኖ ይፈጥራል ማለት ነው። አጠቃላይ የትምህርት ስርዓት ውጤታማነትን ለማረጋገጥ በዘርፉ ጥናትና ምርምር ማካሄድ መጀመራቸውን የተናገሩት ዶክተር ዱባለም ለትምህርት ጥራት ሁሉም የራሱ የሆነ ድርሻ አለው ሲሉም ተናግሯል። ከቤተሰብ እንነሳ። ቤተሰብ ልጆቹን ወደ ትምህርት ቤት በሚልክበት ጊዜ ምናልባት እንዳቅሙ ለተማሪው ለዛው ልጅ የሚገባው ነገር ያደርጋል ወይ የሚለው አንዱ ጥያቄ ነው። እንደ ቤተሰብ ልጆቻችን ወደ ትምህርት ቤት መሄዳቸውን ብቻ ነው እንጂ የምናውቀው ትምህርት ቤት ሄዶ ምን አገኙ ምን አስቸገራቸው የሚለው ነገር መከታተል መቻል አለብን ብዬ አስባለሁ። ከቤተሰብ ስነሳ የት ነው የዋለው የኔ ልጅ ምን ተምሮ መጣ የተማረውን ነገርስ በአግባቡ ቤት መጥቶ ያነባል ይሰራል የሚለው ነገር ያው መከታተል አለብን። ምንም እንኳን ባንማርም ቢያንስ ትምህርት ቤት ሄዶ ከመጣ ያ ተማሪ እንደውም ተምሮ የመጣው ነገር እንዲያነብ እንዲያይ እንከታተላለን ወይ የሚለው መታየት መቻል አለበት ብዬ አስባለሁ። ትምህርት ተቋማት ትርፍ ይዞታቸውን በግብርና ስራ በመሸፈን የውስጥ ገቢ አቅማቸውን ለማሟላት የሚያስችል ስራ መስራት አለባቸው ያሉት የኮሌጁ ዲን ግብርና ስራ ማከናወን መጀመራቸውን አክሏል። ገቢ ሌላ ስራችን ነው የሚጠበቅ ስራችን ስለሆነ
ከሆነ ማለት ነው የውስጥ ገቢ ማመንጨት መቻል አለብን። ከመንግስት የሚመጣውን ነገር ሁሉ የምንጠብቅ ከሆነ ያልነው ነገር አለ። የግብዓት ችግር ብለናል። የግብዓት ችግር ብለን መንግስት ላይ ብቻ ምንጥል ከሆነ ከመንግስት ምንጠብቅ ከሆነ ስራችን በአግባቡ ላንሰራ እንችላለን። ስለዚህ እኛ ምን ማድረግ አለብን? ምንችለውን ያክል መስራት አለብን ብለን እናስባለን። እኛ መንግስት የሚሰጠው በጀት አለ። በተጨማሪ የራሳችን አቅም ለመደጎም ምን ማድረግ አለብን በሚለው እናቅድና የውስጥ ገቢ ማመንጫ ፕሮጀክት በሚል የራሳችን ስራ በመስራት ላይ ነው የምንገኘው። ይህም ከምን ጋር የተያዘ ነገር ነው? ቢያንስ ወደ 11 ፕሮጀክት ምናምን አሉ። ከዚህ በፊት የተጀመሩ ወደ 13 ፕሮጀክቶች አሉ። ይህ ምንድነው? የጓሮ አትክልት ስራ እንሰራለን። ከቡና ጋር ተያይዞ የሚሰራ ስራ አለ። ሙዝ እንተክላለን፣ በዛም እናገኛለን። ንብ የማነብም ስራ እንሰራለን። በእቅድ ደረጃ እየሰራን ነው ያለነው። ከዚህ በፊትም ስንሰራ ነበረ። ከዛ ጋር ተያይዞ ደግሞ ሌላ አሁን አዲስ በዚህ ዓመት የጀመርነው ነገር አለ። ወደ 3000 የሚሆኑ ጫጭቶችን አምጥተን አሁን 25ኛ ቀናቸው ነው። በ45ኛው ቀን ለመሸጥ ማለት ነው። እንደውም ጊዜ ካገኘን አብረን ማየት እንችላለን ብዬ አስባለሁና ያን ስራ እየሰራን ነው ያለ ነው። ኮሌጅ ሌላ ጥናትና ምርምር አካል ያደረገው ማህበረሰብ አቀፍ ስራዎች ላይ መሆኑን የተናገሩት ዶክተር ዱባሌ ሳይለም በዚህ ላይ ተከናውኗል ያሉትን አብራርቷል። ኮሌጃችን በማህበረሰብ አገልግሎት ብዙ ስራዎችን ነው እየሰራ ያለው። ያው አንዱ ቴሌኮም ስለሆነ ድጋፋችን ከውስጥ ነው የምንጀምረው። በአቅራቢያ ያሉ ትምህርት ቤቶችን አንደኛ ደረጃ ትምህርት ቤቶችን የመደገፍ ስራ እየሰራን ነው ያለ ነው። ለአብነት እዚህ ከንተሪ አንደኛ ደረጃ ትምህርት ቤት በመሄድ ቅድመ ዳሰሳ በማድረግ እዛ ትምህርት ቤት ምን ችግር አለ የሚለውን ነገር ስናይ የውሃ ችግር ከፍተኛ እንደነበር አይተን እዛ ትምህርት ቤት በመሄድ አንድ የውሃ ቧንቧ በመጠገንና ያን ውሃ ደግሞ ተጠቅሞ ተማሪዎችም ሆኖ እዛ የሚሰሩ ሰራተኞች ንጽህናቸውን ራሳቸውን እንዲጠብቁ የእጅ መታጠቢያ የማሰራት ስራ ሰርተናል። እዚህ 3 ትምህርት ቤት ተማሪዎች እኛ ኮሌጅ በመምጣት አርብና ቅዳሜ 8ኛ ክፍል ፈተና የሚፈተኑ ተማሪዎች በኮሌጃችን መምህራን እየተደገፉ ነው ያለው። ትምህርት የሁሉም ባለድርሻ አካላት ተሳትፎና ተባባሪነት የሚፈልግ በመሆኑ ንቁ ተሳትፎ ለትምህርት ጥራትና ውጤታማነት አስፈላጊ ነው ሲሉም መልእክታቸውን አስተላልፏል። ሰው ልጅ መሰረቱ ዋናው ነገር ሰላም ነው፣ መተሳሰብ ነው፣ መፈቃቀር ነው። እሱን እንደ መርህ ብንይዝና ስራችን በአግባቡ ብናስኬድ የተሻለ ነው የሚል መልእክት ነው ያለኝ። አንድ መንገድ ለአንድ ወረዳ በሚል መሪ ቃል ዘንድሮ በተጀመረው የገቢ ማሰባሰብ እንቅስቃሴ እስካሁን ከ8.5 ሚሊዮን ብር በላይ መሰብሰብ መቻሉን የጨታ ወረዳ አስተዳደር አስታወቀ። ወረዳውን በጋራ ለማልማት የተጀመረው ጥረት ስኬታማ እንዲሆን ሁሉም የበኩሉን እንዲወጣም አስተዳደሩ ጥሪ አቅርቧል። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው፣ እንደሚከተለው ይቀርባል። በወረዳው በቂ የመንገድ መሰረተ ልማት ባለመኖሩ ምክንያት በህብረተሰቡ ላይ የሚደርሰውን ሁለንተናዊ ጫና ለመቀነስ ምላሽ መስጠት በመንግስት ብቻ የሚቻል ባለመሆኑ ችግሮችን በየደረጃው ለመፍታት ያለሙ ውይይቶችን ከህብረተሰቡ ጋር በማድረግ ወደ ስራ መገባቱን የወረዳው ዋና አስተዳዳሪ አቶ መብራቱ መሸሻ ተናግረዋል። በዚህም ጨታን በጋራ እናልማ አንድ መንገድ ለአንድ ወረዳ በሚል መሪ ቃል የገቢ ማሰባሰቢያ ንቅናቄ በማድረግ ከወረዳ መንግስት ሰራተኞች፣ አርሶ አደሮች፣ ባለሀብቶችና በሌሎች አካባቢዎች ከሚገኙት የጨታ ተወላጆችና የልማት አጋሮች በእስካሁኑ ከ8.5 ሚሊዮን ብር በላይ መሰብሰብ ተችሏል ብሏል። በተሰበሰበው ገንዘብ ዘንድሮ ስራ መጀመር እንዳለበት በመግባባት ከሻማ ጨታ ምድረገነት ያለውን 29.5 ኪሎ ሜትር መንገድ ስራ መጀመሩን ጠቁሟል። በተጨማሪም ከዚህ በፊት በገጠር መንገድ ተጀምሮ ያልተጠናቀቁ ከባሺ ሃኒያ፣ ባሺ ጩጪ፣ አራራ ኮራ፣ ወርጠና ሾላይ ሻካ የመንገድ ስራ ጥናት መደረጉንም ጠቁሟል። እነዚህን መንገዶችን ለመስራት በትንሹ 50 ሚሊዮን ብር የሚያስፈልግ በመሆኑ በእቅድ ተይዞ ገቢ ወደ ማሰባሰብ ስራ መገባቱን ያነሱት አቶ መብራቱ በየደረጃው የሚገኙ የማህበረሰብ ክፍሎችን ለማስተባበር የንቅናቄ ስራ መሰራቱን ገልጸዋል። ንቅናቄው ከዚህ ቀደም በወረዳው ያልተለመደ መሆኑን ያነሱት አቶ መብራቱ በህብረተሰቡ ዘንድ ያለው ተነሳሽነት የሚመሰገን በመሆኑ ተጠናክሮ እንዲቀጥልም ጥሪ አቅርበዋል። ከወረዳ ነዋሪዎች መካከል አቶ መንግስቱ መሸሻ፣ አቶ ኡስማን እንድሪስና አቶ ታጋይ ዳምጠው በአካባቢው የሚነሱ የልማት ጥያቄዎችን ምላሽ ለመስጠት በወረዳ አስተዳደር የተጀመረው ጥረት የሚበረታታ ነው ብለዋል። የልማት ጥያቄዎችን መንግስት ብቻ እንዲፈታ ከመጠበቅ መንግስትና ህብረተሰቡ ከተባበረ በቀላሉ ማሟላት ስለሚቻል በተጀመረው እንቅስቃሴ ውስጥ የበኩላቸውን ድርሻ መወጣታቸውን ገልጸዋል። በበጀት ዓመቱ በመጀመሪያው አጋማሽ ዓመት 594 ሺህ በላይ ብር በፍርድ ቤት ውሳኔ በመሰብሰብ ወደ መንግስት ካዝና ማስገባት መቻሉን በካፋ ዞን የጠለ ወረዳ ፍርድ ቤት አስታወቀ። ፍርድ ቤቱ በመጀመሪያው አጋማሽ ዓመት ያልተከናወኑ ተግባራትን በቀጣይ ወራት እቅድ ውስጥ ተካተው መተግበር እንዲችሉ አቅጣጫ ማስቀመጡ ተገልጿል። አንተነህ ፍቃዱ
ሰላምና ደህንነት በአንድ ማህበረሰብ ውስጥ እንዲኖር ፍርድ ቤቶች አይነተኛ ሚና ይጫወታሉ። የዳበረ ዲሞክራሲ፣ የተሻለ ሰላማዊ መብት ጥበቃና የህግ የበላይነት፣ ቀልጣፋ እና ውጤታማ ፍርድ ቤት ለህብረተሰቡ የሚሰጣቸው አገልግሎቶች ሰፊ ናቸው። ከቅርብ ዓመታት ወዲህ ፍርድ ቤቶች በሰብአዊ መብት ጥበቃና በዲሞክራሲ ብቻ ሳይሆን በኢኮኖሚ ዘርፍ ያላቸው ሚና ከፍተኛ እንደሆነ እየታየ ነው። ፍርድ ቤቶች የመንግስት ተቋማት ሲሆኑ ዋና የተቋቋሙበት ዓላማ በአንድ ሀገር ውስጥ በሚኖሩ ሰዎች በተፈጥሮም ሆነ በህግ የሰውነት መብት በተሰጣቸው መካከል ለሚፈጠሩ አለመግባባቶች ህግን መሰረት አድርገው እልባት እንዲሰጡ ነው። በዚህ መሰረት የጠለው ወረዳ ፍርድ ቤት የተሰጠውን ተልዕኮ እና ስልጣንን መሰረት በማድረግ የተለያዩ ስራዎችን እየሰራ ይገኛል። የጠለው ወረዳ ፍርድ ቤት ፕሬዝዳንት አቶ ባዩ በቀለ ከከፋ ቴሌቪዥን ጋር ባደረጉት ቆይታ ፍርድ ቤት ከሶስቱ የመንግስት አካላት አንዱ በመሆኑ በተሰጠው ስልጣን የፍርድ አገልግሎትን እና ከህብረተሰቡ የሚቀርቡ ጉዳዮችን ህግን በጠበቀ መልኩ አገልግሎት እየሰጠ እንዳለም ገልጸዋል። ፕሬዝዳንቱ አክለው ፍርድ ቤቱ በ2017 በአንደኛ ግማሽ ዓመት የዕቅድ አፈጻጸምን በተመለከተ በወንጀል የቀረቡ 442 መዝገብ፣ በፍትሐ ብሔር 784 መዝገብ ሲሆን በወንጀል ውሳኔ የተሰጠው 425 መዝገብ፣ በፍትሐ ብሔር ውሳኔ የተሰጠው 757 መዝገብ መሆኑን ተናግረዋል። ከቀረቡት መዝገብ 44 ለሁለተኛ ግማሽ ዓመት የተሸጋገረ መሆኑን አንስተዋል። አቶ ባዩ አያይዘው በ2017 ዓመተ ምህረት ግማሽ ዓመት 594427 ብር በፍርድ ቤት ውሳኔ በመሰብሰብ ወደ መንግስት ካዝና ማስገባት መቻሉን ነው የተናገሩት። በመጨረሻም ታች እስከ ቀበሌ በመውረድ አቅመ ደካሞች ባሉበት ሆነው አገልግሎት እንዲያገኙ መንግስት በዘረጋው መሰረት በትኩረት እየተሰራ ነው ብለዋል። በቦንጋ ከተማ የሚታየውን ቤት ሰብሮ ስርቆትን ለማስቀረት በቅንጅት መስራት እንደሚገባ ተገለጸ። ትርፍ መጫና ከታሪፍ በላይ ማስከፈልን ለማስቀረት አሽከርካሪዎች ሕጉን አክብረው መስራት እንደሚገባቸውም ጥሪ ቀርቧል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን የወንጀልና ትራፊክ አደጋ መከላከል ዘርፍ ምክትል ኃላፊ ኮሚሽነር በላይነህ በቀለ የተመራው ውይይት በቦንጋ ከተማ ተካሂዷል። ውይይቱ በ3 አጀንዳዎች ላይ ያተኮረ ሲሆን በመንገድ ፍሰት ቁጥጥር፣ በቤት ሰብሮ ስርቆትና የህዝብ መድረክ በማዘጋጀት ለወንጀል መንስኤና ስጋቶችን መለየት የሚሉ ናቸው። የቦንጋ ከተማ የመንገድ ፍሰት ቁጥጥር በትርፍ ጭነትና ከታሪፍ በላይ ማስከፈል የሚስተዋሉ ጉዳዮችን ለማረም አሽከርካሪዎች የትራንስፖርት ህግና ስርዓትን አክብረው እንዲንቀሳቀሱ ለማስቻል የፍሰት ተቆጣጣሪዎች በትኩረት መስራት እንደሚገባቸው ተጠቁሟል። እንዲሁም በቦንጋ ከተማ ውስጥ ጨለማን ተገን በማድረግ የሚፈጸሙ ቤት ሰብሮ ስርቆቶችን ለመከላከል ማህበረሰቡን ያሳተፈ በየመንደሩ የምሽት ጥበቃዎችን እንዲሁም የማህበረሰብ አቀፍ አደረጃጀቶችን ማጠናከርና በክልሉ ፖሊስ፣ የዞኑ ፖሊስና የከተማ ፖሊስ በቅንጅት የህዝቡን ሰላምና ደህንነት ለማረጋገጥ መስራት እንዳለባቸው አቅጣጫ ተቀምጧል። ፖሊስ የሚያደርገውን የወንጀል መከላከል ስራዎች ስኬታማ ለማድረግ ህዝቡ ከጸጥታ ጎን በመሆን የተለመደውን አጋርነት እንዲያሳይም ተጠይቋል። በውይይቱ የክልሉ ፖሊስ ኮሚሽን የማህበረሰብ አቀፍ ወንጀል መከላከል ዳይሬክቶሬት፣ የኮሚሽኑ የትራፊክ አደጋ መከላከልና ፍሰት ቁጥጥር ዳይሬክቶሬት፣ የከፋ ዞን ፖሊስ መምሪያ አዛዥና አመራሮች፣ የቦንጋ ከተማ አስተዳደር ፖሊስ አዛዦችና አመራሮች ተገኝተዋል። ዘገባ የክልሉ ፖሊስ ኮሚሽን የህዝብ ግንኙነት ነው። የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ አደረግኩ። ቀሪ ጣቢያችን መሰናዶች ይቀጥላሉ። መልካም ጊዜ